በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምህረቱ ሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። የትምህርታችን ተከታታይ ርዕስ ቤተ ክርስቲያን የሚል ነው። በእግዚአብሔር ቸርነት የሶስተኛውን ቀን ትምህርታችንን ነው የምንጀምረው። የማቴዎስ ወንጌል ምዕራፍ 13 ከቁጥር 24 እስከ 30 ያለውን በጸሎት መንፈስ ሆነን እናነባዋለን። ሌላ ምሳሌ አቀረበላቸው እንዲህም አለ። መንግሥተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱም ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻህ ዘርተህ አልነበርህምን? እንክርዳዱስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉ አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶ እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ያለህና የነበርክ ለዘላለም የምትኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግናለን። አሜን። ምህረትህን ያበዛልን የጸጋ ሁሉ አምላክ በቸርነትህ ለዚህ ደርሰናልና ብዙ በረከት ታላቅም መዳን ሆኖልናልና እናመሰግናለን። መሻገር ባንተ ነው የኛ ጌታ፣ ማረፍም ባንተ ነው የኛ አምላክ፣ መደላደልም ባንተ ነው የኛ ንጉስ። በመውጣት በመግባታችን ሁሉ የማይተኙ አይኖች የማይደክሙ ሽፋሽፍቶችህ በረድኤት ስለጠበቁን ክብር ለስምህ ይሁን። እግዚአብሔር የዘላለም አምላክ ሆይ አይኖቻችንን ብዙ ዘመን ወደ ተራሮች አነሳን፣ ከፍ ወዳሉት ወደ ከበሩት፣ ነገር ግን ረዳት አላገኘንም። አንተ ግን ሰማይና ምድርን የሰራህ ጌታ ረዳታችን ስለሆንክልን በእውነት እናመሰግንሃለን። እግዚአብሔር ሆይ አንተ ስትመራን እግሮቻችን አልተሰናከሉምና በእውነት እናመሰግንሃለን። አንተ ተስፋችን ስትሆን ጌታ ሆይ አላፈርንምና እናከብረሃለን። አንተ አለኝታችን ስትሆን ትምክህታችን አልተሰበረምና ጌታ ሆይ እናመሰግንሃለን። ስለ ምህረት ታላቅነት ደግሞ አቤቱ ቃልህን ደግሞ እንድትገልጽልን እንደ ልማድህ ደግሞ ዛሬም በቃልህ ደግፈህ እንድትመልሰን በቃልህ እንቆቅልሻችንን ፈተህ እንድትሸኘን ጌታ ሆይ እንጠይቅሃለን። ወደ አንተ መጥቶ ባዶ እጁን የሚመለስ የለምና በብዙ በረከትህ መልሰን ጌታ ሆይ ማስተዋልን ስጠን፣ አንተንም በማወቅ አሳድገን፣ ለሐሳብህ እሺ የሚል የሚሸነፍ ልብ እባክህ አድለን። በዚህ በዘመን መጨረሻ ጌታ ሆይ አንድነታችንን፣ ህብረታችንን፣ አንተን ማመናችንን፣ ልዩ ሶስትነትህን መቀበላችንን አጽናልን። ጌታ እግዚአብሔር ሆይ ዘመናችንን ሁሉ ለበረከት አድርግልን። እንደ ቸርነትህ እንደ ምህረትህም ታላቅነት ደግሞ የምንናገረውን ቃል የምናስተውለውን ደግሞ ምስጢር እንድሰጠን ጌታ ሆይ እንጠይቅሃለን። በሰላም ጀምረን እስከንፈጽም ጥበቃ በዙሪያችን ማዳን ምህረትህ በመካከላችን ትሁንልን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል፣ ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። እሺ፣ የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ከመጽሐፍ ቅዱስ ታላላቅ እውነቶች አንዱ ቤተ ክርስቲያን የሚለው ቃል መሆኑን ባለፈው ጊዜ ተነጋግረናል። ጌታችን ኢየሱስ ክርስቶስ የሞተበት ዓላማ ሰውና እግዚአብሔርን ለማገናኘት ብቻ ሳይሆን ሰውና ሰውንም ለማጋጠም ነው።
ስለዚህ የጌታችን የኢየሱስ ክርስቶስ የሞቱ ፍሬ ወደ ሰማይ የሚወስደውን መንገድ መክፈት ብቻ ሳይሆን በምድር ላይ የዳነች አንዲት አዲስ ዓለምን ወይም ቤተክርስቲያንን መፍጠር ነው። በዓለም ላይ ብዙ ህብረቶች ብዙ ትብብሮች አሉ። ቤተክርስቲያንን ልዩ የሚያደርጋት ነገር ምንድነው ስንል ሰዎች አጀንዳ ቀርጸው የተሰባሰቡባት አይደለችም ወይም ለመግባባት የተገናኙባት አይደለችም። በእግዚአብሔር ዘላለማዊ ሐሳብ የተጠሩ ለሐሳቡ የተሸነፉ በክርስቶስ የደም ዋጋ ያመኑ ምእመናን በእምነት የተገናኙባት ማዕከል ናት። ስለዚህ ቤተክርስቲያን ለመሆን ወይም የቤተክርስቲያን አባል ለመሆን ሐሳብ መሰንዘርና ሐሳብ መቀበል አያስፈልገንም። በእግዚአብሔር ዘላለማዊ ሐሳብ ማመን ነው የሚያስፈልገን። ስለዚህ በዓለም ላይ ካሉት የተለያዩ ህብረቶች ቤተክርስቲያንን ልዩ የሚያደርጋት ነገር ምንድነው ስንል የሰው ተባብሮ የመኖር ናፍቆት የፈጠራት አይደለችም ወይም የሰዎች ተነጋግሮ የመግባባት ውጤት የመሰረታት አይደለችም። ሰዎች ባይግባቡም ቤተክርስቲያን ትኖራለች። ለምን ስንል ቤተክርስቲያን የእግዚአብሔር እቅድ ስለሆነች ነው። የእግዚአብሔር እቅድ ስለሆነች ነው። ምናልባት አንድ አባወራ ሚስቱን በድሮ በጮኝነት ዘመን መልኳ፣ ቅልጥፍናዋ፣ ንቃተ ህሊናዋ፣ ስልጣኔዋ ስላላገኛት ልቡ ሊከዳ ይችል ይሆናል። ፊቷ ሲጨማደድ ጉስቁል ስትል እንደ ቀድሞ አላምር ስትል ተኳኩሎ መውጣቱ ቀርቶ የዛሬው ኩል ከሰል ሲሆን የዛሬው ኩል አመድ ሲሆን መልኳ ሁሉ ጥውልግ ሲል እንደ ቀድሞ ላይ ወዳት ይችላል። የቤተክርስቲያን አባወራ ኢየሱስ ክርስቶስ ግን ቤተክርስቲያን ፊቷ ቢጨማደድም ይወዳታል። የቀድሞን መልኳን ብታጣም ይራራላታል። ምክንያቱም ስለ እርሷ ጊዜውን አይደለም ይሰው ህይወቱን ነው። እኛ በቀላሉ ለመተው ጎበዝ የምንሆነው በቀላሉ ለመተው ደፋር የምንሆነው የሰዋነው ገንዘባችንን ስለሆነ ነው፣ ጊዜያችንን ስለሆነ ነው። ኢየሱስ ክርስቶስ ግን ህይወቱን ለቤተክርስቲያን ስለሰዋ በቀላሉ ይተው ዘንድ አያስችለው፣ እኛን ይተወን ዘንድ አያስችለው። ክብር ለስሙ ይሁን። ከኛ ጋራ የሚኖርበት ምስጢሩ ከስህተታችን ጋራ መስማማቱ አይደለም። እግዚአብሔር ክፉ መንገዳችንንም ስላጸደቀው አይደለም፣ በድካማችንም ስለረካ አይደለም። ነገር ግን ፊታችን ቢጨማደድም ህይወቱን ከፍሎልናል። መልካችን ቢገረጣም ውበታችን ቢታጣም ህይወቱን ከፍሎልናል። ስለዚህ ለንስሐ ይጋብዘናል፣ ወደ ቀድሞ መልካችን እንድንመለስ ይጥርልናል። እንደዚህ ያለ ወዳጅ ስላለን ክብር ለስሙ ይሁን። እንደዚህ ያለውን ወዳጅነት ከፍጡር እየፈለግን እናጣለን። ስናጣ ደግሞ ተስፋ እንቆርጣለን። አንድ ነገር ያለ ቦታው የሚፈልግ እሱ ነው የተሳሳተው። የታጣበት ሰው አይደለም የተሳሳተው። ያለ ቦታው መለኮት የሚመልሰውን ነገር ከፍጡር የፈለገ እሱ ነው የተሳሳተው። ስለዚህ እንደዚህ አይነት ውድ የምትፈልጉ ከሆነ እንዲህ ያለ ውድ በመድር አይገኝም። ያ ውድ በመስቀል ላይ የዋለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። እንደዚህ ያለው ፍቅር የሚፈለግ አይደለም፣ የተገኘ ነው። የዛሬ 2000 ዓመት ራሱን የሚሰጥ ወዳጅ ተገኝቷል። አይፈለግም። የተገኘን ነገር መቀበል ነው የሚያስፈልገው። በእርሱ ጥላ አርፎ መኖር ነው የሚያስፈልገው። የተገኘልን ያ ፍቅር ማን ነው ስንል ኢየሱስ ክርስቶስ ነው። ባለፈው ሳምንት እንደተነጋገርነው ቤተክርስቲያን የጌታ ናት። በመጽሐፍ ቅዱሳችን ላይ የጌታ የሚሉ የጌታ እራት፣ የጌታ ቀን የሚሉ ሁለት ቃሎች አሉ። ሶስተኛይቱ የጌታ የተባለች ቤተክርስቲያን ናት። ስለዚህ ቤተክርስቲያን የጌታ ንብረት ናት። ቤተክርስቲያን የሰው አይደለችም። ቤተክርስቲያን የሰው አይደለችም። አንድ ዕቃ በዋጋ ከገዛ ነው በኋላ የኛ ነው፣ የግል ንብረታችን ነው።
ቤተክርስቲያንም በኢየሱስ ክርስቶስ የደም ዋጋ ተገዝታለች። ስለዚህ የጌታ ናት። እኛ በብርና በወርቅ የገዛነውን ነገር አናስነካም ነው የምንለው። የኔ የምንለው በሙሉ ልብና በሙሉ አፍ ነው። በደሙ የገዛ ኢየሱስ ክርስቶስማ የኔ ቢል ከኛ ይልቅ ባለመብት ነው። ክብር ለስሙ ይሁን። በዚህ በአገራችን በኢትዮጵያ ርስቶችን ብታዩ በገንዘብ የተገዙ ርስቶች አሉ፣ የደም ርስቶች ደግሞ አሉ። ለምሳሌ አዲስ አበባን ብንመለከት ከአድዋ ጦርነት በኋላ ለተመለሱ ጀግኖች መኖሪያ የሚሆን ተከፋፍሎ የተሰጠ ነው። ስለዚህ የደም ርስት ነው ማለት ነው። የገንዘብ ርስት አለ፣ የደም ርስት አለ። ቤተክርስቲያን ለክርስቶስ የደም ርስቱ ናት። ውድ ሕይወቱን በቀራንዮ ከሰዋ በኋላ የራሱ አድርጓታል፣ ገንዘቡ አድርጓታል። ስለዚህ እቺ ቤተክርስቲያን የጳጳሳት አይደለችም። ይቺ ቤተክርስቲያን የቀሳውስት አይደለችም። ይቺ ቤተክርስቲያን የሰባኪያን አይደለችም። ይቺ ቤተክርስቲያን የክርስቶስ ናት። ቤተክርስቲያንን እሰራለሁ ነው ያለው። ጳጳሳቱ፣ ኤጲስቆጶሳቱ፣ ቀሳውስቱ፣ ዲያቆናቱ የቤተክርስቲያን ባለ አደራዎች ናቸው። ባለቤቱ ግን ክርስቶስ ነው። ወገኖቼ ቤተክርስቲያን የክርስቶስ መሆኗን አለመረዳት ወደ ብዙ ስህተት ውስጥ ይዘፍቀናል። ቤተክርስቲያን የክርስቶስ መሆኗን ካልተረዳን የሰው ቤት ነው የሚመስለን። ሐሳባችንን ለመፈጸም ነው የምንደፍረው። ይሄ ብቻ አይደለም፣ በአገልጋዩ ይሁንታ የምንኖርባት ነው የሚሆነው። ሰውንም ለማስደሰት ነው የምንኖረው በቤተክርስቲያን። ሰዎች ሲያስከፉንም እንወጣለን ማለት ነው። ቤተክርስቲያን ግን የክርስቶስ ናት። አኩርፈን የምንቀርባት አይደለችም። መንፈሳዊ አንድነት አኩርፈን የምንቀርበት አይደለም። በአገልጋይም ተበሳጭተን በቄስም ተበሳጭተን የምንቀርባት አይደለችም። ቤተክርስቲያን የክርስቶስ ናት። ያቺ ቤተክርስቲያን በክርስቶስ ደም የተመሰረተች የአማንያን አንድነት ናት። ያቺ ቤተክርስቲያን በሁሉ ያለች ናት። ያቺ ቤተክርስቲያን አንዲት ናት። ምክንያቱም ቤተክርስቲያን አካል ከተባለች አካል ሁለት ራስ የለውም፣ አንድ ራስ ነው ያለው። አንድ ራስም አንድ አካል ነው ያለው። ስለዚህ ያቺ ቤተክርስቲያን በሁሉ ያለች ያቺ ቤተክርስቲያን አንዲት ናት። መድኃኒታችን ኢየሱስ ክርስቶስ እንደዚሁ ቅዱሳን የሚሆኑ ደቀ መዛሙርት ለቤተክርስቲያን ብዙ ምሳሌዎችን ሰጥተዋል። ዛሬ የምናየው የቤተክርስቲያንን ምሳሌዎች ነው። የሀገራችን የሥነ መለኮት ሊቃውንቶች ምሳሌን በሚመለከት ምን ይላሉ? ምሳሌ በባህሪው ጎዶሎ ነው ይላሉ። ይሄ ማስረገጫቸው ነው። ይሄን ብቻ አይደለም የሚሉት፣ ምሳሌ ከሚመሰልለት ነገር በግድ ያንሳል ይላሉ። ይሄም ህጉ ነው። ምሳሌ ጎዶሎ ካልሆነ ሙሉ ነገርን ማስረዳት አይችልም። ስለዚህ ምሳሌ ለመሆን ግድ ምን መሆን አለበት? ጎዶሎ መሆን አለበት። ለምሳሌ እንላለን መንግስተ ሰማያት በሰናፍጭ ቅንጣት ትመሰላለች። የሰናፍጭ ቅንጣት እንኳን ቅንጣቱ ሙሉ እንኳን ለመንግስተ ሰማያት ለዚህ ዓለምስ ምን አይመጥንም እኮ። ምሳሌ በማነሱ ትልቅ ነገር፣ በጉድለቱ ሙላትን፣ በመታየቱ ረቂቅ ነገርን ያስረዳል። ምሳሌ በጉድለቱ ሙላትን፣ በማነሱ ትልቅ ነገርን፣ ሶስተኛ ያለው ምንድነው? በመታየቱ ረቂቅ ነገርን ያስረዳል። ስለዚህ ምሳሌ በባህሪው ምንድነው? ጎዶሎ ነው። ምሳሌ አስረጂ ነው። የማይጨበጠውን ነገር እንደጨበጥን አድርገን የምንረዳው በምሳሌ ነው። እኛ መንፈስ ብቻ አይደለንም፣ ስጋም ነን። ይልቁንም በዚህ ማንነት ውስጥ እስካለን ድረስ መንፈሳዊውን ነገር ለመረዳት ይከብደናል። ስለዚህ መንፈሳዊውን ነገር በሚጨበጥና በሚዳሰስ ነገር መጽሐፍ ቅዱስ ያብራራልናል።
ቤተክርስቲያንም መንፈሳዊት አካል ናት። መንፈሳዊት አካል ናት። እኛም ቤተክርስቲያንን ስናስብ በመንግስት ተቋማት የተመዘገበች በየጊዜው ኦዲት የምታስደርግ እንደዚህ የምንላቸው ነገሮች ሊኖሩ ይችላሉ። ይሄ መዋቅሯ ነው። በእግዚአብሔር ፊት የምትታወቀው ያቺ ቤተክርስቲያን ግን መንፈሳዊት ናት። አንድነቷ መንፈሳዊ ነው። ሰላሟ መንፈሳዊ ነው። ፍቅሯ መንፈሳዊ ነው። የምትካፈለው መንፈሳዊ ምስጢር መንፈሳዊ ነው። ጥምቀቱን ብትመለከቱ በውሃ መነከር ነው፣ ግን እዚያ ውስጥ መንፈሳዊ ምስጢር አለ። ቅዱስ ቁርባንን ብትመለከቱ መዓዛውም የሚበላውም ነገር ምድራዊ ነው የሚመስለው፣ ግን በዛው ሰማያዊ ነገር አለ። ስለዚህ ቤተክርስቲያንን በመንፈስ ካልሆነም በስተቀር በስጋ ልንረዳት አንችልም። እንደዚህ በአንድነት ተገናኝቶ የመለያየቱም ነገር መንፈሳዊ ነው። መንፈሳዊ እርካታ አለው። መንፈሳዊ እፎይታ አለው። መንፈሳዊ መልስ አለው። ይልቁንም ብቻችሁን ናችሁ የሚለን የጠላትን ሹክሹክታ ድል የምንነሳው እንደዚህ ባለ ህብረት ላይ ስንቀመጥ ነው። እኛ እርስ በርሳችን ተገናኝተን አይደለም። እኔን የሚመስል ሰው ማየት በራሱ መንፈሳዊ ብርታት ነው። ስለዚህ አሁን የምንቀበለው መንፈሳዊ ነገር አለ ማለት ነው። ስለዚህ ያችን ቤተክርስቲያን መንፈሳዊቷን ቤተክርስቲያን ወይም ደግሞ ከመንፈሳዊ ዓለም ጋራ ግንኙነት ያላትን ያችን ህብረት ልንረዳ የምንችለው በቀላሉ አይደለም። ስለዚህ ምሳሌ ያስፈልጋል። ጌታችን ኢየሱስ ክርስቶስ ትምህርቱን በምሳሌ ይገልጥ ነበር። ቤተክርስቲያንን ደግሞ በብዙ ምሳሌዎች ገልጧታል። እሱን ነው የምናየው። የመጀመሪያው ቤተክርስቲያን ምሳሌ የስንዴ አዝመራ ነው። የመጀመሪያው ቤተክርስቲያን ምሳሌ የስንዴ አዝመራ ነው። በማቴዎስ ወንጌል በምዕራፍ 13 ቁጥር 24 ጀምሮ ቀደም ያነበብነው ልድገመው። ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግስተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ስንዴውን በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱም ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻህ ዘርተህ አልነበረምን? እንክርዳዱስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ቤተክርስቲያን በስንዴ አዝመራ ተመስላለች። ቤተክርስቲያን በስንዴ አዝመራ ተመስላለች። ክርስቲያኖች በዚህ ክፍል ላይ እንዴት እንደተገለጹት ያስተውሉ። መልካም ዘር ነው የተባሉት። መልካም ዘር ነው የተባሉት። ራሳችንን ስናየው መልካሞች አይደለም። ውስጣችንም መልካምነታችንን አይመሰክርልንም። መቼ ነው እግዚአብሔርን ደስ ማሰኘው? መቼ ነው እንደ ቃሉ የምኖረው እያልን በራሳችን በጣም የምንበሳጭነን። ሰዎች የሚጠሉት ብቻ አይደለም፣ ራሳችን የምንጠላው የራሳችን ድካም አለን። ሰዎች በሚወቅሱን ብቻ አይደለም፣ ራሳችንን የምንወቅስበት የራሳችን ችግር አለ። እኛ ግን በክርስቶስ እጅ የተዘራን መልካም ዘር ነን። ወገኖቼ መልካም ዘር ተብለናል። የዳነው በጸጋው ብቻ አይደለም፣ ስም ይወጣልንም በጸጋው ነው። እርሱ የሆነውን አይደለም የሚያየው፣ የምን ሆነውን ነው የሚያየው። በእኛ ላይ ትልቅ ተስፋ ነው ያለው። ዛሬ ደካሞች ልንሆን እንችላለን። ዛሬ በደለኞች ልንሆን እንችላለን። ዛሬ ዛልን ሰዎች ልንሆን እንችላለን። ዛሬ እንቅልፋሞች ልንሆን እንችላለን። ጌታ ግን የሚያየው የምን ሆነውን ነው። ስምዖን እንደሚፍረከረክ ያወቀ፣ ስምዖን ገና እንደሚክደው ያወቀ አንተ ምንድነው አለው? ጴጥሮስ ነህ አለው። አሁን ማንነቱ ጴጥሮስ አይደለም፣ አለት አይደለም፣ ጠንካራ አይደለም። ጌታ ግን በሆነው ሳይሆን በሚሆነው ስሙ ጠራው። እግዚአብሔር እኛን የሚጠራበት የራሱ የወዳጅነት ስም አለ።
በዚህ በኦሮምኛው እናት ልጇን ይላሉ። እናት ልጇን አይነ ስውሩን ብርሃኔ ሽባውን መለሎዬ ትለዋለች ይላሉ። ሽባ ነው ልጁ፣ የእናቲቱ የፍቅር መጥሪያዋ ግን መለሎዬ ነው። እውር ነው ልጁ፣ የእናቲቱ የፍቅር መጥሪያዋ ግን ብርሃኔ ነው። ጌታ ከእናት ይልቅ አፍቃሪ ነው። ስለዚህ እውር ብንሆንም እሱ ግን ብርሃኔ ነው የሚለን፣ ሽባ ብንሆንም መለሎዬ ነው የሚለን። መልካምን ዘር የዘራን ጌታ ነው፣ የተከለን ጌታ ነው፣ በቤቱ ያስቀመጠንም ጌታ ነው። ወገኖቼ የእግዚአብሔር ሐሳብ የገባን ነገር ስለሚገባን አይደለም። ከኛ ይልቅ ነገር የሚገባቸው አማርኛ ሲሰነጥቁ የሚውሉ ሰዎች የእግዚአብሔር ነገር አልገባቸው፣ ድፍን ነው ያለባቸው። ከዚያ ይልቅ ሞኞች አይገባችሁም የተባለን ሰዎች ክርስቶስን ገብቶናል። ነገር ስለሚገባን ምርጫ ስላወቅን ወደ እግዚአብሔር ቤት አልመጣንም። ሰዎችን መርጠውልን አይደለም፣ ከደግነታቸው ብዛትም የሰጡን ገጸ በረከት አይደለም። ክርስቲያንነት ጌታ ነው በቤቱ ይዘራን፣ ጌታ ነው በቤቱ የተከለን። ክብር ለስሙ ይሁን። መልካም ዘር መንግስተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች። ስለዚህ እኛ መልካም ዘር ከሆነ ቤተክርስቲያን ደግሞ የምእመናን አንድነት ከሆነች ቤተክርስቲያን የስንዴ አዝመራ ናት። እግዚአብሔር ይመስገን። ልብ አድርጉ፣ ቤተክርስቲያን የስንዴ አዝመራ ናት። ስለዚህ አዝመራ ከሆነች ገና ምን ይጠበቅባታል? ፍሬ ይጠበቅባታል። ፍሬ ይጠበቅባታል። እኛ አዝመራ ነን፣ ፍሬ ይጠበቅብናል። ፍሬያችን ላይ እስክንደርስ ግን ብዙ ፈተናዎች አሉ። አረሙ አለ፣ በረዶ አለ፣ የዝናብ እጥረቱ አለ፣ የዝናብ መብዛቱ ደግሞ አለ፣ ዋጋ አለ፣ ውርጭ አለ፣ አንበጣ አለ። ፍሬ ላይ እስኪደረስ ድረስ መሃል ላይ ብዙ ፈተናዎች አሉ። ግን እግዚአብሔር ያስጀምራል፣ እግዚአብሔር ያስፈጽማል። የጅማሬ አምላክ ለፍጻሜውም ታማኝ ነው። ዋስትናችን እሱ ብቻ ነው። ካጠገባችን ብዙዎች ሲንሸራተቱ እናያለን። ካጠገባችን ብዙዎች የመሰከሩለትን እውነት ሲክዱ እናያለን። በእግዚአብሔር ቤት በድፍረት የሚያኖረን ነገር ምንድነው ስንል እኛ እሱን መውደዳችን ሳይሆን እሱ እኛን መውደዱ ነው። ዋስትናችን ፍቅሩ ነው። የኛ ታማኝነት ሳይሆን የሱ ታማኝነት ዋስትናችን ነው። ስለዚህ አልጥልህም ከቶም አልተውህም ብሎናል። የጌታ እንደዘራን እንዲሁም ደግሞ ለፍሬው ያበቃናል። ክብር ለስሙ ይሁን። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ያ ጠላት ለምን የራሱን እርሻ አይፈልግም? ስንዴውን አዝመራ ለምንድን ነው የሚመርጠው? ለምንድን ነው የሚመርጠው? ልብ አድርጉ። ሰይጣን የራሱን ግዛት አይፈልግም። በእግዚአብሔር ግዛት ውስጥ ነው መስራት የሚፈልገው። ሰይጣን የራሱን ክፋት ማስፈጸም የሚፈልገው ከመልካም ነገር ተጠግቶ ነው። ምክንያቱም ከመልካም ነገር ጋር የተጠጋጋ ክፋት በቀላሉ አይወጣም። ስለዚህ ፍንትው ካለው ክፋት ይልቅ የተቀላቀለው ክፋት እድሜ ያለው። ቤተክርስቲያንን ሰይጣን የሚፈልጋት ለተቀላቀለ ክፋት ነው። ልብ አድርጉ። የኛ ጌታም ዘር አለው፣ ሰይጣንም ዘር አለው። የኛ ጌታ ዘሩ ዝቅ ብለን እንደምናነበው የመንግስት ልጆች ናቸው። የሰይጣን ዘር ደግሞ አሉ። ከክርስቶስ ውጭ የሆኑ ጠማምነትን የመረጡ ሁሉ የሰይጣን ምንድናቸው? ዘር ናቸው። ሰይጣን ልጅ አለው። ከክርስቶስ ውጭ ያሉ ሁሉ የሰይጣን ምንድናቸው? ልጆች፣ ዘሮች፣ ትውልዶች ናቸው። እኛ ብዙ ጊዜ የለመድነው ነገር አለ። ሰይጣን ሰዎችን ከቤተክርስቲያን ያስወጣል ነው። ሰይጣን ግን ሰዎችን ወደ ቤተክርስቲያን የሚያስገባል። በቤተክርስቲያን ያሉትን ለማመስ እንክርዳድ ዘራ። እነዚያ እንክርዳዶቹ ሐሰተኛ አስተማሪዎች፣ እነዚያ እንክርዳዶቹ
በእግዚአብሔር ቤት ውስጥ ያሉ ነገር ግን የእግዚአብሔር ተቃዋሚዎች ናቸው። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ሁሉ ጊዜ አንነቃም። የምናንቀላፋበት ጊዜ አለ። ይሄ የመደላደል ዘመን ነው። አሁን ሰላም ነው። አካባቢውም ሰላም ነው። መንግስቱም እምነትን የሚቃወም አይደለም። ዝማሬውም ያማረ ነው። ብዙ ሰዎች ወደ እግዚአብሔር ቤት ይመጣሉ። ይሄ መተኛት ነው። በዚህ መሃል ላይ ጠላት እንክርዳድ ይዘራል። የሐሰት ደቀ መዛሙርትን በቤተ ክርስቲያን ውስጥ ያፈላል። ጠላቱ ነው የሚለው ልብ አድርጉ። ሰይጣን የመልካሙ ዘር ጠላት አይደለም። ሰይጣን የዘሪው ጠላት ነው። ሰይጣን ጠላትነቱ ከማን ጋር ነው? ከእግዚአብሔር ጋር ነው። ስንዴውን በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። ልብ አድርጉ። በዘር ዘመን አይደለም እንክርዳዱ የታየው። ገና ብቅ ሲልም አይደለም እንክርዳዱ የታየው። የፍሬ ዘመን ሲደርስ ነው። እንክርዳዱም አብሮ ብቅ አለ፣ ተገዳዳሪ ሆነ። በቤተ ክርስቲያን ውስጥ ያሉ የዲያብሎስ ወኪሎች፣ በቤተ ክርስቲያን ውስጥ ያሉ ስህተትን የያዙ ሰዎች አገልግሎቱ ደካማ በሆነበት ዘመን አፍ የላቸውም። ዝም ነው የሚሉት። እንደሌሉ ሆነው ነው የሚኖሩት። አገልግሎቱ ሲያፈራ፣ ብዙዎች ወደ እግዚአብሔር መንግስት ሲመጡ፣ መንፈሳዊ ደስታ ሲያጥለቀልቀን የዛን ጊዜ እንክርዳድነታቸው መገለጽ ይጀምራል። የዛን ጊዜ የአገልግሎት ተቃዋሚ መሆን ይጀምራሉ። የዛን ጊዜ የአገልጋይ ተቃዋሚ መሆን ይጀምራሉ። የዛን ጊዜ እግዚአብሔር ሥራ ይፍረስ ብለው በአቋም ይነሳሉ። እስኪ በቅል ድረስ ግን እንደሌሉ ሆነው ይኖራሉ። ስለዚህ አገልግሎታችን እያፈራ ከመጣ እንክርዳዶች እንደሚነሱ ማወቅ አለብን። መጠንቀቅም አለብን። መገመትም አለብን። ስለማንገምት ነው ብዙ ጊዜ በዚህ ፍሬያማነት ላይ ምን ተነሳብን ብለን እንደነግጠው። በበቀለ ጊዜ የባለቤቱን ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻ ዘርተ አልነበረምን? እንክርዳዱስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅሙ ተወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉ አይሆንም፣ ተዋቸው፣ እስከ መከር ድረስ አብረው ይደጉ። በመከር ጊዜ ማጫጆችም እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶ እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ። ልብ አድርጉ። እንክርዳዱ ወይም አረሙ የሚመገበው ተክሉ የሚመገበውን ነው። የሚያፈራው ግን የሚያሰክር ነገር ነው። ምግቡ ያው ነው። በእግዚአብሔር ቤት ውስጥ ከስንዴው ጋር አብረው የሚያድጉት እንክርዳዶች የእግዚአብሔርን ቃል ነው የሚመገቡት። የሚመገቡትን የእግዚአብሔርን ቃል ግን አዙረው ለክፋታቸው ማዳበሪያ ነው የሚያደርጉት። ስለዚህ ቃሉ በመጣበት መንፈስ አይደለም የሚረዱት፣ ለነሱ ለክፋታቸው ማጠናከሪያ ነው የሚያደርጉት። የእግዚአብሔርን ቃል ነው የሚመገቡት። የሚያፈሩት ግን ምንድነው? እንክርዳድ ነው። ስለዚህ በእግዚአብሔር ቤት ውስጥ ያሉ የስህተት አስተማሪዎች፣ ስህተትን የተጎራበቱ፣ እግዚአብሔርን ለመከተል ውሳኔ ያላደረጉ፣ የእግዚአብሔር ወኪል ከመሆን ይልቅ የሰይጣን ወኪል ለመሆን የመረጡ፣ አንድነትን የሚበታትኑ፣ በመካከል የሚያደፈራርሱ፣ የሚመገቡትን ቃል የሚጠቀሙበት ለክፋታቸው ማዳበሪያ ነው። ታዲያ በዚህ ሰዓት ላይ ባሮቹ እንክርዳድ መኖሩን መጀመሪያ አረጋገጡ። ለምን ስንል ሁከት መጣ፣ ሽብር መጣ፣ እርስ በርስ አለመተማመን መጣ። ስለዚህ ምን ይላሉ? ለእግዚአብሔር ይቀኑና ይነቀሩ ይላሉ። በርግጥ እንክርዳድን ልንታገስ አይገባንም፣ ልንገስጽ ይገባናል፣ ልናርም ይገባናል። ቤተ ክርስቲያን መንግስት እንደመሆኗ ደግሞ ልትቀጣ ይገባታል፣ መንፈሳዊ ቅጣት። ነገር ግን ጨክነን መንቀል የለብንም። ይሄ ማለት ምን ማለት ነው? በፍርድ መንፈስ መቆም የለብንም። በፍርድ መንፈስ ስንቆም ፍቅር እናጣለን፣ ትግላችንም ስጋዊ ይሆናል።
ሰዎች ይጥፉ ይደምሰሱ ነው የምንለው። ስለዚህ ልንቆም የሚገባን በእውነት መንፈስ ነው። ልንገስጽ ይገባናል፣ ልንቀጣ ይገባናል፣ አልመለስ ካሉ ልንለይ ይገባናል። ነገር ግን ወገኖቼ ክፋት እስከ ምጽአት ድረስ ይቀጥላል። ቤተክርስቲያን ፍጹም እንድትሆንልን የምንፈልገው አንድም እንክርዳድ ማየት አንፈልግም። ስለዚህ እንክርዳዱን እናጸዳለን ብለን በፍርድ መንፈስ ስንነሳ ደባልቀን የምንነቅላቸዋሉ፣ መልካሞቹንም አብረን እንጎዳቸዋለን። ምክንያቱም እነዚህ እንክርዳዶች ተጠግተው የቆሙት መልካሞችን ግን ነው፣ ተደግፈው የቆሙት መልካሞቹን ነው። እነሱንም አብረን እንነቅላለን። ስለዚህ እንክርዳዱ ሲመጣ አንደኛ መደናገጥን ማራቅ ይገባናል። ምክንያቱም መደናገጡ ወደ ፍርድ እርምጃ እንዳይወስደን። በሁለተኛ ደረጃ እስከ ምጽአት ድረስ በቤተ ክርስቲያን ደጎችም ክፎችም አብረው ይኖራሉ። እኛ መልካም ዘር ለመሆን ሁሉ ጊዜ መጸለይ አለብን። ክፉ ዘር እንዳይበርዘንም ራሳችንን መጠበቅ አለብን፣ መጸለይ አለብን፣ ጌታ እንዲለውጠን መለመን አለብን። ነገር ግን እስከ ምጽአት ድረስ ቤተ ክርስቲያን ተቀላቅላ ልትጓዝ ትችላለች። ቃሉ ነው የሚነግረን። ቤተ ክርስቲያንን ጌታችን መድኃኒታችን ኢየሱስ ክርስቶስ በስንዴ አዝመራ መስሏታል። ልብ አድርጉ ወገኖቼ፣ ሁሉም ነገር ምህር አለው። ሁሉም ነገር ያጨዳ ዘመን አለው። ስለዚህ መልካም ስራም የሚባረክበት ክፉ ስራም የሚቀጣበት ምህር አለው። እሱም የጌታችን የኢየሱስ ክርስቶስ ወደዚህ ዓለም ዳግመኛ መምጣት ነው። እግዚአብሔር ይመስገን። ያ ቀን የቤተ ክርስቲያን የእውነተኛ አማኞች የድል ቀን ነው። በናቃቸው፣ በገፋቸው፣ በጠላቸው ዓለም ፊት በክብር የሚገለጡበት ቀን ነው። የቤተ ክርስቲያን ሁለተኛ ምሳሌዋ የተሰወረ መዝገብ የሚል ነው። ጌታችን ነው ይህንን ስያሜ ሰጣት። በማቴዎስ 13 ቁጥር 44 ላይ ደግሞ መንግስተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች፣ ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። በእርሻ ውስጥ የተሰወረ ምንድነው? መዝገብ። እርሻው ዓለም ነው። የተሰወረ መዝገብ ግን አለ። መዝገብ ምንድነው? የሀብት ክምችት ነው። የሀብት ክምችት ነው። በዚህ በሰፊው ዓለም ላይ በዚህ ብዙ ተቋማት አካላዊ ተቋማት ባሉበት ዓለም ላይ የተሰወረች መንፈሳዊ ተቋም አለች። የተሰወረች የሀብት ምስጢር አለች። እርሷም የክርስቶስ አካል የሆነች ቤተክርስቲያን ናት። ይህችን ቤተክርስቲያን ይህችን የተሰወረች መዝገብ ሀብት ለማድረግ የኔ ለማድረግ ዋጋ መክፈል ያስፈልጋል። ይህ ሰው ያደረገው ምንድነው? ያለውን ሁሉ ሸጠ። ከዚያ በኋላ ያችን የተሰወረች መዝገብ ገዛት። ወገኖቼ ቤተክርስቲያን ካሉን ነገሮች ሁሉ ትበልጣለች። ያሉን ምን ዕውቀት ሊኖር ይችላል፣ ሙያ ሊኖረን ይችላል፣ ሀብት ሊኖረን ይችላል፣ ቤተዘመዱ ወዳጁ ጓደኛው ሊኖረን ይችላል። ካሉን ነገሮች ግን ቤተክርስቲያን ትበልጣለች። ሌላው ሁሉ እስከ ምድር ነው፣ እስከ ሞት ድረስ ነው። ሞትን የሚሻገረው መንፈሳዊ ሀብት ነው። ሞትን የሚሻገረው መንፈሳዊ ወዳጅነት ነው። ሞትን የሚሻገረው መንፈሳዊ ቤተሰብነት ነው። ስለዚህ ቤተክርስቲያንን ወይም መንፈሳዊ አንድነትን የምንይዘው አገልግሎትን የምንይዘው ዋጋ ከፍለን ነው። ጌታችን ኢየሱስ ክርስቶስ በአምላካዊ ደሙ ቤተክርስቲያንን ገዛት። ቤተክርስቲያን በዘመናት ሁሉ ደግሞ የኖረችው በሰማዕታት ደም ነው። ስለዚህ ዋጋ መክፈል ያስፈልጋል። ወገኖች ቁርሳችሁን ለመብላት አትፈተኑ። ስራ ለመሄድ ፈተና ውጊያ የለባችሁ። ወደ እግዚአብሔር ቤት ለመምጣት ግን ፈተና አለው። እንደዚህ ተቀምጦ የእግዚአብሔርን ቃል ለመስማት ግን ብዙ መሰናክል አለው።
ወደዚህ መምጣታችሁን ሰዎች የማይረዱላችሁ ምክንያት ነው። ሰዎች አያምኑላችሁም። ይሄን ምክንያታችሁን ዋጋ መክፈል ያስፈልጋል። ከወዳጅነት የሚበልጥ ወዳጅነት እዚህ አለ። ከበረከት የሚበልጥ በረከት በመንፈሳዊ አንድነት ውስጥ አለ። ስለዚህ በዓለም ላይ የተሰወረች አንድ የሀብት መዝገብ አለች። እርሷም የክርስቶስ አካል የሆነች ቤተክርስቲያን ናት። ካሉን ነገሮች ትበልጥብናለች። አንዳንድ ጊዜ የተዝረከረኩ ሀብቶች አሉ። ስንት ጋሻ ላይ የተሰራ ብዙ ፎቅ ሊኖር ይችላል። ከተዝረከረከው ሀብት ግን በአንድ ሳጥን ውስጥ ያለ አልማዝ ሊበልጠው ይችላል። ቅልጥፍ ያለ በቀላሉ የሚያዝ በዓለም ላይ ያለን ነገር ሁሉ የተዝረከረከ ሀብት ቅልጥፍ ያለው በቀላሉ የምንይዘው የሚበልጠው ሀብት ግን መንፈሳዊ አንድነታችን ነው ወይም የክርስቶስ አካል ናት። ስለዚህ ወገኖቼ የተዝረከረከውን ሀብት ብላችሁ አትጥሩት። ሀብታችን ቤተክርስቲያን ናት። ክብር ለስሙ ይሁን። ሌላው ቤተክርስቲያን ምሳሌ ምንድነው? የከበረ ዕንቁ ነው። በማቴዎስ 13 ቁጥር 45 ላይ እንደምናነበው ደግሞ መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋውም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ለካ ቤተክርስቲያን ናፍቆት ናት። ሰው ሁሉ ይፈልጋታል። አንድነት እንፈልጋለን። እውነተኛ የሆነ ፍቅር እንፈልጋለን። ሰማያዊውን ነገር የምንከፋፈለው ባልንጀራ እንፈልጋለን። መንፈሳዊውን መልእክት የምንለዋወጠው ወዳጅ እንፈልጋለን። ቤተክርስቲያን የዘመናት ናፍቆታችን ናት። እውነት ያለባት እግዚአብሔር ያለባት አንድነት የዘመናት ናፍቆታችን ናት። ይህ ሰው አንዲት የከበረ ዕንቁን ሲፈልግ የኖረ ነጋዴ ነው። ገንዘብ ይዟል፣ የሚፈልገውን ግን አላገኘም። አገኛት። ስንት ዕንቁ ናት? አንድ ዕንቁ ናት። ያለውን ሁሉ ሸጠና ገዛት። ቤተክርስቲያን አንዲት ናት። ያቺ የክርስቶስ አካል ክርስቶስ አባወራው የሆነባት አንዲት ናት። ያቺን አንዲት የክርስቶስ አካልን ያለንን ሁሉ ሸጠን ልንገዛ ይገባል። ካሉን ነገሮች ይልቅ ቤተክርስቲያን ልትኖረን ይገባል። አሉኝ ከምንላቸው ነገሮች ይልቅ ቤተክርስቲያን የኔ ልንላት ይገባል። ጌታ የከበረውን ቋላት አሁንም የአሳ ማጥመጃ መረብ አላት። በማቴዎስ 13 ቁጥር 47 ላይ ደግሞ መንግስተ ሰማያት ወደ ባህር የተጣለች ከሁሉም አይነት የሰበሰበች መረብን ትመስላለች። በሞላችም ጊዜ ወደ ወደቡ አወጧት። ተቀምጠውም መልካሙን ለቅመው በቃዎች ውስጥ አከማቹ፣ ክፉውን ግን ወደ ውጭ ጣሉት። በዓለም መጨረሻ እንዲህ ይሆናል። መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩዋቸዋል፣ ወደ እቶነ እሳትም ይጥሏቸዋል። በዚያም ልቅሶና ጥርስ ማፋጨት ይሆናል። ባህሩ ዓለም ነው። መረቡ ቤተክርስቲያን ናት ወይም ወንጌል ነው። ከሁሉም አይነት ነው የተሰበሰበው። ስለዚህ በቤተክርስቲያን ውስጥ የእውቀት ደረጃ፣ የሀብት ደረጃ፣ የዘር ልዩነት፣ የቋንቋ ልዩነት የለም። ቤተክርስቲያን ከሁሉም አይነት የተዋጀች ናት። ከሁሉም አይነት የተሰበሰበች ናት። በቤተክርስቲያን ውስጥ ሰው በኑሮ ደረጃው አይዳኝም። በቤተክርስቲያን ውስጥ ሰው በዘሩ አይዳኝም። በቤተክርስቲያን ውስጥ ሰው በቋንቋው አይዳኝም። በቤተክርስቲያን ውስጥ ሰው የሚዳኘው በባህሪው ነው፣ በጠባዩ ክፉነት ነው፣ በእምነት አቋሙ ነው የሚዳኘው። ቤተክርስቲያን ከሁሉም አይነት የተዋጀች ናት። መረቡ ያቺ ቤተክርስቲያን ግን መልካሞችን ብቻ አይደለም ክፉዎችንም ጭምር ነው ያጠመደችው። ስለዚህ ከመረቡ ላይ የማያስፈልገውን ባህሩ ላይ መለየት አይቻልም። ማዕበል አለ፣ ባህሩም ራሱ የረጋ አይደለማ። ነገር ግን ወደብ አለ። ወደቡ ሰማይ ነው። ወደቡ የክርስቶስ መምጣት ነው። ዛሬ በቤተክርስቲያን ውስጥ ተደባልቆ ማምለክ ይቻላል። በመንግስተ ሰማያት ግን ተደባልቆ መጽደቅ አይቻልም። በዛ ይለያል።
የክርስቶስ የሆኑት እውነተኞች በዚያ ይለያሉ። ስለዚህ ዓለሙ ራሱ የሚሰነብተው ለምን መሰላችሁ? መረቡ እስኪሞላ ነው፣ የተጠሩት እስኪገቡ ነው እንጂ ኃጢያቱን እንዲጨርስ አይደለም። ይሄን ዓለም እግዚአብሔር ዝም ያለው መረቡ እስኪሞላ የተጠሩት ሁሉ እስኪገቡ ድረስ ነው። ቤተክርስቲያን በአሳ ማጥመጃ መረብ ተመስላለች። ሌላው የቤተክርስቲያን ምሳሌ ምንድነው? የሰናፍጭ ቅንጣት ነው። የሰናፍጭ ቅንጣት ነው። በማቴዎስ 13:31 ላይ ሌላ ምሳሌ ያቀረበላቸው እንዲህም አለ፣ መንግስተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። እርሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአትክልቶች ትበልጣለች። የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች ይላል። ዘሯ ምንድነው? ትንሽ ነው። የሰናፍጭ ቅንጣት ነው። የቤተክርስቲያን መነሻዋ ትንሽ ነው። 12 ሐዋርያት ናቸው መነሻዎቹ። በእነሱ የተጀመረ ነው መላውን ዓለም ያዳረሰው። ዛሬ ለቁጥር የሚያታክቱ ክርስቲያኖች መሰረታቸው 12 ደቀ መዛሙርት ናቸው። ትንሽ ሆነው የተቀመጡ ክርስቲያኖች፣ ትንሽ ሆነው እግዚአብሔርን ተስፋ የሚያደርጉ አማንያን ትንሽ አይደሉም። ፍሬያቸው ብዙ ነው። ያቺ በ12 ደቀ መዛሙርት የጀመረች ቤተክርስቲያን ዛሬ ጥላዋ ዓለምን ሁሉ የሚከድን ነው። የሚቅበዘበዙ ወፎችን ማረፊያ ያጡ ወፎች ሁሉ በሷ ጥላ ላይ ያርፋሉ። በዚህ ተስፋ አስቆራጭ ዓለም ላይ ቤተክርስቲያን የተስፋ ድምጽ ባታሰማ ኖሮ ማን ይኖር ነበር ወገኖች? ከባድ እኮ ነበር። በዚህ በጨለማ ዓለም ላይ ቤተክርስቲያን የእውነትን ብርሃን ባታበራ ኖሮ፣ እንደዚህ ያለው የእግዚአብሔር መልእክት ባይተላለፍ ኖሮ ማን ይኖር ነበር? ወደ እግዚአብሔር ቤት መጥተው ገመዳቸውን የበጠሱ እነሱ ይናገሩ። ሲቅበዘበዙ የኖሩ በክርስቶስ ስም በቃሉ ያረፉ እነሱ ይናገሩ። ለዚህ ዓለም መሰንበት ቤተክርስቲያን ትልቅ አስተዋጽኦ ታደርጋለች። ለዚህ ዓለም መሰንበት ብቻ እንዳይመስላችሁ የእግዚአብሔር መዓት በልኩ እንዳይፈስ የምታገደው ቤተክርስቲያን ነች። በዛ ውስጥ ያሉ አማንያን ናቸው። እግዚአብሔር ልጆቹን ላለማሳዘን መከራውን ይቀንሰዋል፣ መዓቱን ይቀንሰዋል። ለዚህ ነው የታላቁ የመከራ ዘመን ሊጀምር ሲል አማንያን ይነጠቃሉ። የዛን ጊዜ መከራው ያለ ከልካይ ይፈሳል። ስለዚህ በየለቱ የምንጸልየው ጸሎት ቀላል እንዳይመስላችሁ፣ መዓት ከልካይ ነው። በኃጢአታችን ልክ መዓቱ እንዳይወርድ የሚከለክለው በስሙ የምንጸልየው ጸሎት ነው። በስሙ የሚቀርበው ልዩ አምልኮት ነው። ያልናቀን ጌታ ስሙ ይባረክ። ሌላ የቤተክርስቲያን ምሳሌ የሰርግ ቤት ነው። በማቴዎስ 22 ቁጥር 1 እስከ 10 ላይ አንድ ሰው ነው ምሳሌ ነው እንግዲህ የሚጠቅሰው። አንድ ንጉስ ልጁን ለመዳር ፈለገ። በዚህ ጊዜ የክብር እንግዶቹን ጠራ። እነሱ ግን በየምክንያቱ ቀሩ። አንዳንዶቹ እርሻ አለብኝ አሉ፣ አንዳንዶቹ ንግድ አለብኝ አሉ። እንደውም ሌሎቹ የተላኩትን ጠሪዎቹን ይዘው ደበደቧቸው፣ ገደሏቸው። በዚህ ጊዜ ያ ንጉስ አዝኖ በሁኔታው ለሰርግ ብጠራቸው፣ ለደስታ ብጠራቸው ለምን ይሄን አደረጉ ብሎ ከተማቸውን አጠፋቸው። ከዚያ በኋላ ወደ መንገድ ወጣችሁ ያገኛችሁትን ሁሉ ጥሩ አላቸው። ስለዚህ ወደ መንገድ ወጡና ያገኙትን ሁሉ ጠሩ። አንዳንዱ እውር ነው፣ አንዳንዱ ሽባ ነው። በቃ ያገኙትን ሁሉ ጠሩና አስገቡ። ንጉሱም ዑደት አደረገ። በሰርጉ ቤት ውስጥ ዙረት አደረገ። ሲያይ አንድ ነጭ ልብስ ያለበሰ የሰርግ ልብስ ያለበሰ ሰው አየ። አንተ በሰርጌ ላይ ስትገኝ እንዴት የሰርግ ልብስ አልለበስክም አለ። አውጡት አለ። እጅና እግሩን አስራችሁ ወደ እቶነ እሳት ጣሉት አለ። መቼም በምድራዊ ሰርግ ቤት ላይ ስለቀረ ከተማው የሚደመሰስበት የለም። በምድራዊ ሰርግ ቤት ላይ ነጭ ልብስ ስላለበሰ ወደ እሳት የሚጣል የለም። እግዚአብሔር ግን ዓለምን ሁሉ ዘመንን ሁሉ የጠራበት አንድ ሰርግ ቤት አለ። እሷም ቤተክርስቲያን ናት። በአንዱ አምላክ ያምኑ የነበሩት አይሁዳውያን የሰርጉ የመጀመሪያው እድምተኞች ተደረገው ተጠሩ። ሰበብ አበዙ። እርሻ አለብኝ አሉ፣ ንግድ አለብኝ አሉ። እንደውም
ደቀ መዛሙርቱን አገልጋዮቹን ይዘው ገደሏቸው። በዚህ ጊዜ ንጉሱ ተቆጣና በ70 ዓመተ ምህረት ደመሰሳቸው። ከተማቸውን ሁሉ አቃጠለው። ኢየሩሳሌም ተደመሰሰች፣ መላው እስራኤል ተደመሰሰ፣ መቅደሱ ፈረሰ። አይሁዳውያን በአለም ሁሉ ተበተኑ። ወደ ሜዳ ውጡና ተላላፊውን ጥሩ አለ። እነዛ አህዛብ ናቸው፣ የአህዛብ አብያተ ክርስቲያናት ናቸው። ከዛ ውስጥም ግን ነጭ ልብስ ያለበሱ ተገኝተዋል፣ ቅድስናቸውን የማይጠብቁ። ስለዚህም ንጉሱ በመጀመሪያዎቹ እድምተኞች ያደረገውን ፍርድ እዚህም ጋጸን ነው። ምክንያቱም እግዚአብሔር በፍርዱ ያው ነው። ስለዚህ እኛ የገባነው አይሁዳውያን እንቢ በማለታቸው የተተካ ነው። እግዚአብሔር በእነሱ እንደጨከነ እኛም ካልታመን ይጨክናል። ስለዚህ ሁሉ ጊዜ እንደ ሰርገኛ ሆነን መገኘት አለብን። ሁሉ ጊዜ ነቅተን ተግተን መገኘት አለብን። ቤተክርስቲያን በሰርግ ቤት ተመስላለች። ሌላው የቤተክርስቲያን ምሳሌዋ ሙሽራ ነው። ሙሽራ ነው። መቼም ሙሽራን ስናስብ ልባችን ድክም ከሚልብን ነገር አንዱ ምንድነው? እድሜው አንድ ቀን ነው። አንድ ቀን ሲሞላል እንዴ? አንድ ቀንም እኮ አይሞላም። ሙሽሪት ተብላ ከቤት የምትወጣው ቀኑ ከተጋመሰ በኋላ ነው። በደንብም ሳይመሽ ሙሽርነቷ ያበቃል። ስለዚህ የሙሽርነት እድሜ የአንድ ቀን ብቻ ሳይሆን የሰዓታት ነው። ጌታ ሙሽራ የሆነላት ቤተክርስቲያን ግን የሙሽርነቷ ዘመን ዘላለም ነው። ዘላለም ሙሽራ ነች፣ እንደተከበረች፣ እንደተወደደች፣ እንዳማረባት ለዘላለም ሙሽራ ናት። ይሄ ብቻ እንዳይመስላችሁ። ሙሽርነትን ስናነሳ አንድ ሙሽራ አለ፣ አንዲት ሙሽሪት አለች። የሚበዛው ህዝብ ተመልካች ነው፣ የሁለቱ አድናቂ ነው። በእግዚአብሔር መንግስቱ ውስጥ ግን ሁላችን በክርስቶስ ያመን ሁላችን ሙሽሪት ነን። ስለዚህ የሰው ደስታ አድማቂዎች አይደለንም፣ የራሳችን ደስታ አድማቂዎች ነን። ቤተክርስቲያን በሙሽራ ተመስላለች። ይሄም በእውነት ደስታ ያለው ክብር ነው። ደስታ ያለው ክብር ነው። ደስታ ባለው ክብር ቤተክርስቲያን ተመስላለች። ባለፈው ሰጥቻችኋለሁ ኤፌሶን 5 ላይ ስታነቡ ይሄን ታገኛላችሁ። ሌላው የቤተክርስቲያን ምሳሌዋ አካል የሚል ነው። አካል በአንደኛ ቆሮንቶስ በምዕራፍ 12 ላይ የምናገኘው ነው። አካል የሚለው ቃል የቤተክርስቲያን ምሳሌ ነው። አካል የተለያዩ የሰውነት ክፍሎች አሉት። የተለያዩ የሰውነት ክፍሎች የሚኖሩት ለማን ነው? ለራስ ነው። የሚቆጣጠራቸው፣ የሚመራቸው፣ የበላይ ሆኖ የሚያዛቸው ራስ ነው። ቤተክርስቲያን አካል ናት። ክርስቶስ ደግሞ የቤተክርስቲያን ምንድነው? ራስ ነው። ተቆጣጣሪዋ እርሱ ነው። በቤተክርስቲያን ለራስ መኖር ክልክል ነው። የቤተክርስቲያን ሰላምም የሚናጋው እያንዳንዱ አካል ለራሱ ሲኖር ነው። ለክርስቶስ ከኖር ምን ያጣላናል? ምን ያፋጀናል? ምን ያካስሰናል? የሚለያየን የሚያፋጀን እኮ የግል ሐሳባችን፣ የግል ጥቅማችን በእግዚአብሔር ቤት ውስጥ እኔ የምሻው ይሁን ማለታችን ነው። ለራሱ ከኖርን ግን ምን ያጣላናል? ስለዚህ የአንድነታችን መሰረቱ ሁላችንም ለክርስቶስ ክብር መኖራችን ነው። ለክርስቶስ ክብር ካልኖርን እንኳን ቤተክርስቲያን አይደለችም፣ ትዳርም ይበጠበጣል፣ ወዳጅነትም ይበጠበጣል። የወዳጅነትም የትዳርም የቤተክርስቲያንም የአንድነት መሰረቱ ክርስቶስ ነው። ክብር ለስሙ ይሁን። አካል የተለያየ ክፍሎች አሉት። እንደዚሁም የተለያየ ጸጋ ያላቸው አማንያን በቤተክርስቲያን አሉ። ነፃ የሆነ ጸጋ የሌለው ማንም የለም። ግን ልብ አድርጉ፣ ጸጋ ሁሉ ግን መሪነት አይደለም። አሁን ጸጋ ሁሉ መሪነት ነው የሚመስለን። መሪነት ሌላ ነው፣ ጸጋ ሌላ ነው። ቤተክርስቲያንን የሚመሩ የቤተክርስቲያን መሪዎች በመንፈስ ቅዱስ ልዩ አደራ የተሰጣቸው አሉ። መላው አማንያን ግን ቤተክርስቲያንን በጸጋቸው ለማገልገል ባለጸጋ ናቸው፣ ባለስጦታ ናቸው። ይሄ ብቻ አይደለም። በአካል ዓለም ላይ የተለያየ ድርሻ ነው ያለው። እጅ የተለያየ ድርሻ ነው ያለው፣ አይን የተለየ ድርሻ ነው ያለው፣ ጆሮ የተለየ ድርሻ ነው ያለው፣ ልብ የተለየ ድርሻ፣ እግር የተለየ ድርሻ ነው ያለው። በቤተክርስቲያን ውስጥም የተለያየ ጸጋ መያዛችን ለአካሉ መሟላት ይጠቅማል።
ሁሉ አይን ቢሆን በምን እንሰማለን? በምን እናነሳለን? በምን እንራመዳለን? ስለዚህ አይን ከሆነን ጆሮ ያስፈልገናል፣ እጅ ያስፈልገናል፣ እግር ያስፈልገናል፣ አፍ ያስፈልገናል። የሆነውን እየተቀበልን ሰዎች የሆኑትን ማክበር አለብን። ይሄ ብቻ አይደለም። ንቁና ትጉ አስፈላጊ የምንሆነው በተሰየምንበት ብልት በኩል ነው ወይም ስፍራ በኩል ነው። ያለ ጸጋችን ሌላ ቦታ ስንንቀሳቀስ አንደኛ እዛ ያሉትን አላሰራም እንላለን፣ ሁለተኛ ውጤታማ አንሆንም፣ ሶስተኛ ከራሳችንም ከሰዎችም እንጣላና በመጨረሻ ከቤተክርስቲያን ልንለይ እንችላለን። ስለዚህ ጸጋዬ ምንድነው? ጸጋዬ ምንድነው? አንዳንድ ሰዎች የያዙት ጸጋ ያንስባቸዋል። ስለዚህ ሰው የያዘው ነው የሚያምራቸው። ወገኖች በአካል ዓለም ላይ አይን የሚያስፈልገውን ያህል ጣፋ ያስፈልግም እንዴ? እኔ ጣፋ ድርሻ ምንድነው እስከዛሬ ላላቆ እችላለሁ። አስፈላጊነቱ የማይገባኝ ድርሻው ምን እንደሆነ የማይገባኝ ጣፊያ ያይኔን ያህል ያስፈልገኛል። ስለዚህ እግዚአብሔር ጣፊያ ካደረገንም መቀመጥ ነው እዚያ ቦታ። እግዚአብሔር ጥፍር ካደረገንም እዚያ ቦታ መቀመጥ ነው። እጅ ካደረገንም መቀመጥ ነው። የምንጠየቀው በጸጋው ከፍታና ዝቅታ ሳይሆን በተሰጠን በመታመናችን ነው። የምናተርፈው ልብ አድርጉ፣ የምናተርፈውም ሰባኪ ስለሆነ እንዳይመስላችሁ። ጸጋ የሚጨመርልን ክብር የሚጨመርልን የቤተክርስቲያን መሪ ስለሆነም ብቻ አይደለም፣ በተሰጠን በመታመናችን ነው። እንዴ ከእግዚአብሔር የምንቀበለው ምን ትንሽ አለ ወገኖቼ? ከእግዚአብሔር የምንቀበለው ምን ትንሽ አለ? በብሉይ ኪዳን እኮ መቅደስ ናታኒሞች የሚባሉ ነበሩ። የመቅደስ ጠራጊዎች፣ ቆሻሻ የሚያነሱ እነሱ የካህናቱን ያህል እኮ ለእግዚአብሔር ያስፈልጉታል። ይሄ ብቻ አይደለም፣ የአካል ዓለም እየተገናዘበ ነው የሚሰራው። ያንን ዕቃ አይን ታያለች፣ እግር ይራመዳል፣ እጅ ያነሳዋል። አይን ስላየች ተራምዳ እንደገና ደግሞ ዘግና ማንሳት አትችልም። በቤተ ክርስቲያንም ልክ እንደዚህ ሆኖ እዛ ጋር ያለውን ግብ ለመፈጸም እንደ አይን ሆነው ራእይ የሚያዩ ሰዎች አሉ፣ ባለራእዮች አሉ። አይን ናቸው ለቤተ ክርስቲያን። እግር ደግሞ አለ ፈጥኖ የሚሄድ ሙሉ ጊዜያቸውን የሰጡ አገልጋዮች ናቸው። እጅ ደግሞ አለ ገንዘቡን የሚሰጠው ነው። በመገናዘብ የእግዚአብሔር ሥራ ይሰራል። ስለዚህ በአንድ ሰው ላይ ወይም በጥቂት አገልጋዮች ላይ የምንጥለው ዕዳ አይደለም። መንፈሳዊ አገልግሎት በተሰጠን የምንተጋበት ድርሻ ነው ወገኖቼ። ለአገልግሎት የሚያነሳሳን ክርስቶስ ለኛ መሞቱ ነው። ክርስቶስ ለማንም በፐርሰንት አልሞተም፣ እኩል ነው የሞተልን። ስለዚህ በተሰጠን መትጋት፣ በተሰጠን የክርስቶስን አካል ቤተክርስቲያን ለማሳደግ መጣር አለብን። ይሄ ብቻ አይደለም፣ በአካል ዓለም ላይ ደስታና ሐዘን የጋራ ነው። የጋራ ነው። ሰውየው ጥቅልል ብሎ ተኝቶ ታገኙታላችሁ። ምን ሆነ ነው ዛሬ ስራ የለም እንዴ ስትሉት አይ እንደው ጥፍሬን አሞኝ ነው። ያልታመመ ስንት ነገር አለ። አይን አለ፣ ጆሮ አለ፣ አፍ አለ፣ አፍንጫ አለ፣ ጆሮ አለ፣ ልብ አለ፣ ኩላሊት አለ። እሱን ያልታመመ ብዙ ነው። ግን ዛሬ በአካል ዓለም ላይ ጥፍር የተባለ የሥራ ባልደረባችን ስለታመመ ለ3 ቀን ካስፈለገም ለ5 ቀን ካጠረም ደግሞ ለ1 ቀን ባንዲራ ተዘግዝቆ እንዲውል ተወስኗል ነው። ሐዘኑ የጋራ ነው። ያንዱ ህመም የሁሉም ህመም ነው። በቤተ ክርስቲያንም ያንዱ ጉዳት የሁሉ ጉዳት ነው አካል ስለሆነ። ያንዱ መቸገር የሁሉ ችግር ነው። ያንዱ ጉስቁልና የሁሉ ጉስቁልና ነው አካል ስለሆነ። ይሄ ብቻ አይደለም፣ ክብሩም ደስታችንም የጋራ ነው። በአካል ዓለም ላይ የሚሰራው ቀኝ እጅ ነው። ወርቅ የሚሸለመው ግራ እጅ ነው። ቀኝ እጅ ግን እኔ በሰራሁት ብሎ ሲያጉረመርም ሰምተን አናውቅም። እንደውም ሰዎች እንዲያዩለት ወርቁን ሲያሽከረክር ነው እናየው። አዎ እኔ በሰራሁት ሌላው ሊመሰገን፣ ሌላው በሰራው እኔ ልመሰገን ይችል ይሆናል። ክብሩ ግን የጋራችን ነው። ደስታው የጋራችን ነው። አካል ስለሆነ ቤተክርስቲያን በአካል ተመስላለች። ክብር ለእግዚአብሔር ይሁን። የመጨረሻው ምሳሌ ምንድነው? የምሳሌው መጨረሻ ህንጻ ነው። እሱን አይተን ይበቃናል። ኤፌሶን ምዕራፍ 2 ቁጥር 20 ጀምሮ
በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። እግዚአብሔር ይመስገን። በእርሱም ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ሕንጻ መሰረት አለው። የሕንጻ የመጨረሻው ግቡ ምንድነው ስንል ጉልላቱ መደምደሙ ነው። አሁንም የመጨረሻ ግቡ ምንድነው ስንል ደግሞ ሰሪው በውስጡ መኖሩ ነው። ቤተክርስቲያን በዘመናት ሁሉ እየተሰራች ያለች ያላለቀች የእግዚአብሔር ሕንጻ ናት። የቤተክርስቲያን የመጨረሻው ጡብ የመጨረሻው የጉልላት ድንጋይ በቤተክርስቲያን ላይ ሲገጠም የዚያን ጊዜ ዓለሙ ያልፋል። የዚያን ጊዜ የእግዚአብሔር ክብር ይገለጣል። እግዚአብሔርም በዛች ቤተክርስቲያን ላይ አድሮ ለዘላለም ይከብራል። ስለዚህ ቤተክርስቲያን በምን ላይ ነው ያለችው? በሕንጸት ላይ ነው ያለችው። የተመሰረተችው በነቢያትና በሐዋርያት መሰረት ላይ ነው። ነቢያት ክርስቶስ ይወርዳል ይወለዳል ባሉት የትንቢት ቃል፣ ሐዋርያት ክርስቶስ ሞቶ ዓለምን አድኗል ባሉት የምስራች ዜና ላይ ቤተክርስቲያን ተመሰርታለች። ከተለያየ ወገንና ነገድ ደግሞ ይቺ ቤተክርስቲያን ስለመጣች ጠበቅ ያለ የማዕዘን ራስ ድንጋይ ያስፈልጋል። የማዕዘን ራስ ድንጋይ ሁለቱን አቅጣጫዎች አጋጥሞ የሚይዝ ነው። ስለዚህ ጠንካራ መሆን አለበት። ሕዝብና አሕዛብን እንደዚህ አጋጥሞ የሚይዘው ጠንካራው የማዕዘን ራስ ድንጋይ ኢየሱስ ክርስቶስ ነው። ሁለቱም ወገን፣ ሁለቱም ክፍል፣ ሁለቱም አቅጣጫ ሲሳሳብ ሕንጻውን እንዳያፈርሰው አጋጥሞ የያዘው የአይሁድና የአሕዛብ ጌታ የሕያዋንና የሙታን ጌታ የሆነው ኢየሱስ ክርስቶስ ነው። ስለዚህ ግቡ ምንድነው? አሁን በክርስቶስ ስናምን እያንዳንዳችን በዛ በሚታነጸው ሕንጻ ላይ አንድ ሕያው ጡብ ሆነናል ማለት ተገጥመናል ማለት ነው። ሌላኛውም ወገን ደግሞ እንደዚሁ በክርስቶስ አምኖ ሲድን ሌላኛው ሕያው ጡብ ሆኖ ይገጠማል። እንዲህ ያለ መቅደሱ ካለቀ በኋላ እግዚአብሔር ለዘላለም በዛ መቅደስ ላይ ከብሮ ይኖራል። ስለዚህ የቤተክርስቲያን የመጨረሻ ግቧ ምንድነው ስንል ተሰርታ ስትፈጸም ለጌታ ማደሪያ ለዘላለም እንድትሆን ነው። ክብር ለስሙ ይሁን። እግዚአብሔር ከኛ ጋራ እግዚአብሔር ከቤተክርስቲያን ጋራ ያለው ግንኙነት የኮንትራት ፍቅር አይደለም፣ ለዘላለም ነው። ለዘላለም አድሮብል ሊኖር ነው። ክብር ለስሙ ይሁን። ሳምንት እንቀጥላለን። ጸጋውን ያብዛልን።